ለባለትዳሮች ነው። ባለትዳሮች ያሉናችሁ አትዩት፣ ቪዲዮን እንዳታዩት። ለባለትዳሮች ነው፣ ለባሎቻችሁ ሴክሲ ለመሆን የምትፈልጉ ማለት ነው። እና ያው ባለትዳር ያሉናችሁ ባታዩትም ብታዩትም ይጠቅማችኋል፣ ግን ብታዩት ይጠቅማችኋል። በቃ ለሁሉ ለሴቶች ልበል፣ ለምን ማግባታቸው ስለማይቀር በኋላ ምን ማድረግ እንዳለባቸው ያውቃሉ ማለት ነው። ገባችሁ? እና ማለት ነው አንቦክስ ነው የሚባለው መሰለኝ። ምን አንቦክስ አንድ ላይ ነች እንደዚህ ማለት ነው። ወንፊት ወንፊት ልብስ አልጠልብም ቲሞ ላይ ማለት ነው። እንደዚህ አይነት ነገር ግን አጫጭር ስለሆነ አጫጭር ነገር ስለሆነ ብዙ ቢያቀርም ምንም እንትን አይልም ብዬ እያቸው ሴክሲ ሌዲ የሆነች ነገር ናት። በጣም ነው የምታምረው። ከረሯ ራሷ ያበደች ከረር ናት። አያቸው ነው ከረሯ ወይን ጠጅ ከረር ትባላለች። ወይን ጠጅ አያቸው፣ ወይን ጠጅ ወይ ደግሞ በአማርኛ ብለሰጂ፣ በእንግሊዝኛ ደግሞ ፐርፐር ትባላለች። ቲሞ ላይ በብዛት ልብስ እንደዚህ ሙሉ ልብስ ደፍሬ አልጠልብም። ለምን ወይ ያቀኛል። ከዚህ በፊት የሆነ ቀሚስ ገዝቼ ስላጠረኝ አልጠልብም። ግን ይሄ እነዚህ ኖርማል ቢጃማዎች ስለሆኑ ሳይዝ ካረግሽበት ቢሰፋም ችግር የለውም። እንዴት እንደምታምር አያችሁ? ይሁ ጋይስ ዳንቴሉ ይሁ ግን በጣም የተመቸኝ በላይ በጣም ነው የሚያምረው። ልስላሴው በቃ ውይ ሰውነታችሁ ራሱ እንዲህ የሚለሰልስ አይመስለኝም ጋይስ። ቹፉ ይታያችኋል እንዴት እንደምታምር። እቺ ማላበሻ አላት ከላይ። ካላላባሽ አልገዛሁም። ያኔ ሁሉም ማላባሽ አለው። አያችኋት? ላባሻው በነገራችን ላይ በጣም ነው የሚያምሩት ማለት ነው። በጣም በቃ ይሄን ለብሰሽ እናቴ አንዴ ውል ካልሽ ምንም መናገር አይጠበቅብሽም። ወላሂ ላዚ ባልሽ ጋር ምንም መናገር አይጠበቅብሽም። አብይ ይሄንን ለብሰሽ ብቻ ከጓዳ ወይ ደግሞ ከመኝታ ክፍልሽ ከሳሎን የሆነ እቃ ለመውሰድ ወደ ሳሎን ግቢ። በቃ ምንም እንዳትናገሪ። ራሱ እየተሳበ ይመጣል። እንደዚህ በዳዴ እየተሳበ ይመጣል ማለት ነው። ሰማሽ? ሳጠሪ አቤት ብሎ ይመጣል። እና ሌላ ደግሞ
እቺ ቀይ አስተካከል። እቺ ጋውን አላት ያት በጣም ነው የምታምረው። አረንጓዴ ነች። በጣም ደስ ብላኛለች። እቺ ራሱ ግን ትንሽ ጣባኛለች። ስጦታ አካባቢ ችግር የለውም ይሰካል። ይኸው ታያችሁ። ወላሂ እኔ በፊት በጣም ውድ ነው የሚመስሉኝ ታውቂያለሽ። ቲሞ ላይ ሳያቸው ምናምን በጣም ውድ ነው የሚመስሉት። ቁምጣ አያችኋት? ቁምጣ የምን ቡልኮ ይሄን ሽቲ ለብሶ መተኛት ነው ፋ ብለሽ። ይሄ ጋውን አለው ብዬሻለሁ ብያቸዋለሁ። ይሄው ጋውን ቁምጣሽን ከስር ታደርጊያለሽ። ከዛ እቺን ፓካውታን ታደርጊያለሽ። ቁምጣውን ታደርጊያለሽ። ጋውኑን ትደርቢያለሽ። ጋውኑ ለትጓ እንደሚደርስ ላስተያችሁ ቆም አያችሁት? ጋውኑ በጣም ረዥም ነው። ጋውኑ ገልብጬ የለበስኩት ጋይስ በጣም ረዥም ነው ጋውኑ። ጉልበታችሁ ይደርሳል ጋውኑ ማለት ነው። አሁን ረዥም ስለሆንኩ ነው እንጂ በጣም ረዥም ነው እና ማሰሪያ ያለው የራሱ ማሰሪያ ያለው ጋይስ። ኦኬ አብሮ ነው አንድ ላይ አንድ ደግሞ ሌላም ደግሞ ላሳያችሁ ጋውን ያለው ይሄም ጋውን አለ። እኔ በተለይ ደግሞ እጆቹ አካባቢ የሚሰራችሁ ዳንቴል በጣም ነው የሚመቹኝ። እዚህ ይኸውላችሁ በጣም ነው ደስ የሚሉት። እያችሁት ይሄም ጋውን ነው ጋይስ። አላባሹን ደግሞ ያው ይሄ የአረንጓዴው ዘር ነው። በሌላ ከለር የአረንጓዴው ዘር ማለት ነው። ቁምጣው ዋና ቁምጣ በስታይልሽ ገባች። ቁምጣ ሽርኩት። ከዛ ሌላ ደግሞ ወደዚችኛው ልምጣ። ወደ 10 ፍሬ የጠለብኩት ስንት ነው ያሳያችሁ? 1 2 3 4 5 6 ወደ 10 ፍሬ ነው 11 ፍሬ ነው የጠለብኩት። እሱም ራሱ በ9 ብር በ8 ብር በ7 ብር በ10 ብር 100 ብር አልሞላም። የሚገርማችሁ ነገር ማለት ነው አያችሁ ስላችሁ 100 ብር አልሞላም ስላችሁ ከሌላ ነገር ጋር 100 ብር ሞልቷል። ያው ግዴታ ቲሞ ላይ ደግሞ የሆነ ነገር ስታጂ 100 ብር መሙላት አለብሽ። ገባችሁ? ይሁት የእግሩን ዳንቴል ማለት ነው። አያምርም? በጣም ነው የሚያምረው። በነገራችን ላይ ለስላሴው አልነገራችሁም በጣም ነው ደስ የሚለው ጨርቁ ማለት ነው። እዚች አላባሽ የታለች? እችት ያው ነው አላባሽ ነች እቺ። ያው ነው አላባሽ ነች እቺ ጋይስ። እንደዚህ አንድ ላይ ነው የሚለበሰው። እንደዚህ አንድ ላይ ነው የሚለበሰው። አያቻት? እቺ ከለሯ ሌላ ነው፣ ጥቁር ግን ከስር ስላለው ከላይ ጥቁር አደረጓት ማለት ነው። እሺ ሌላ ደግሞ እቺን ሾፉ ጋይስ ሾፉ ጀማል ፌላ ሳያችሁ። እቺም አረንጓዴ ነች፣ ከለሯ አረንጓዴ ነች። አላህ ማሻአላ። ቁምጣዋን ደግሞ እኮ ለእኔ ለስላሴያቸው ናቸው የሚመቸኝ ማለት ነው። ሌላ ደግሞ እቺ ደግሞ ቀይ ቡኒ ነች። በዚህ ጋርና በጎንና በጎን ክፍት ነች። ያቸው ክፍት ነው። በዚህ
አታምሩ። ጥስ መያዣው እዚች ጋር ጥቁርና እንትን እንዴት እንዳደረጉ አላውቅም፣ ግን በቃ ተቀላቅሎ ከዚህ ጋር ነው የመጣሁት። ጥስ መያዣው እቺ ነች። እዛ እንትኗን ደግሞ ሾርቷን ደግሞ ይሄን ከረር አደረጉልኝ። እንደዚህ አንድ ላይ መልበስ ትችያለሽ ማለት ነው። ይሄ እንደ ቁምጣ ነው፣ ኖርማል ፓንትም አይደለም ቁምጣ ነው። ረጅም ትልቅ ስለሆነ ማለት ነው ቁምጣ ነው። አጠር ያሉ ቁምጣዎች የሉም እንደዛ ማለት ነው። እና ውዶቼ ማሮቼ ይኸው አንድ ደግሞ የቀረኝን ማሳያችሁ። ይሄም ያው ለሌሊት ነው የሚሆነው። እንደዚህ አይነት ልብስ እንደዚህ አይነት እንትን ከልብስ ስራ አይለበስም፣ ዳንቴል ስለሆነ ማለት ነው። ዳንቴል ስለሆነ የሆነ እንትን አይሰጥም፣ ኮንፈርት አይሰጥም። ይሄም ያው ፓንት ሆኖ ትልቅ ፓንት ነው። እንደ ቁምጣ መጠቀም ትችያለሽ አንቺ ማለት ነው። የሚያምር ነው። ጨርቁ በጣም ነው ደስ የሚለው በነገራችን ላይ ማለት ነው። እና በተረፈ ደግሞ ይሄ የመጨረሻ እቺ ኖርማል ነች፣ ኖርማል ቁምጣ ነች። በነገራችን ላይ በጣም ታሽጎ እንትን ስለመጣ ነው መሰለኝ ጭምድድ ብሏል። እኔም አልተኮስኩም። እቺ ፓካውት ነች፣ የራሷ ፓካውት ማለት ነው። አያችሁ፣ ይሄ እንደዚህ አንድ ላይ ነው፣ ተመሳሳይ ነው። እና ውዶቼ ማሮቼ ይሄን አላቸዋለሁ። ሁሉንም በጥሞና እንድታዳምጡኝ እፈልጋለሁ። ሁሉንም ነገር በስርዓት እንድታዩ በስርዓት እንድትጠቀሙ ብዬ ነው ዛሬ ለእናንተ እንደዚህ አይነት ነገር ላሳያችሁ ይዤ የመጣሁት። ያው ለባለትዳሮች ይጠቅማል ወይ ደግሞ ባለትዳር ላልሆኑትም ወደፊት ለማግባት ሀሳብ ያላቸው ለዚህ ያደረጉ ባላቸውን ይሄን ሽቲ እየለበሱ ከሚጋደሙ ይሄንን እየለበሱ ቢጋደሙ ይሻላል ብዬ ነው። ማሮቼ ፍቅሮቼ ወዳችኋለሁ። ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ያው እኛ አዳዲስ ጀማሪዎች ስለንን ስለዚህ እንድታበረታቱን እንፈልጋለን። ፕሊዝ ኦኬ፣ አበረታቱ። ባይ ባይ። ወዳችኋለሁ። በተረፈ